እሺ አሁን የደረሰኝ መረጃ ለታርጋ ሊቀየር እንደሆነ ነው መረጃዎች እየወጡ የሚገኙት። እንግዲህ የኢትዮጵያ ትራንስፖርት እና ሎጂስቲክ አገልግሎት ነው ይህን መረጃ የወጣው። እንግዲህ ከአሁን ቀደም የምናስታውሰው ታርጋዎች በየክልሎች በየከተማ አስተዳደሮች ነበር ታርጋ ሲወጣላቸው የነበረ። አሁን ግን በመንግስት በኩል ብቻ እንዲወጣላቸው ተደርጓል። ኢቲ የሚል መለያም እንዲኖረው እና የኢትዮጵያ ካርታም እንዲካተትበት ነው የተደረገው። ይህ ካርታ እንዳሁን ቀደሙ በክልሎች እና በከተማ አስተዳደሮች እንደማይሆን ነው እንግዲህ ትራንስፖርት እና ሎጂስቲክ አገልግሎት መረጃውን ያወጣው። እንግዲህ ይሄ የትራንስፖርት እና ሎጂስቲክ ሚኒስቴር መመሪያ እንደሚገልጸው ከሆነ በኢትዮጵያ የሚመዘገቡ ሁሉም ተሽከርካሪዎች ኢቲ የሚል መለያ እንዲኖራቸው ይደረጋል ነው የሚለው። በቀጣይ እንግዲህ በሀገሪቱ የታርጋ መለያ ቁጥር እንደሚቀየርም ነው እንግዲህ ያሳወቀው። በአሁኑ ሰዓትም መለያ ሆኖ እያገለገለ የሚገኙ የተለያዩ የከተማ አስተዳደሮች እና የክልል ከተሞች እንደዚሁም የክልሎች ማለት ነው እነሱ እንደሚቀየርም ነው ያሳወቀው። በሙሉ አገሪቱ ያሉ መለያ ቁጥሮችም ተመሳሳይ እንደሚሆኑ ይደረጋል። እንግዲህ ከአሁን ቀደም ዝብርቅ ያለ ነው። አሁን ግን ተመሳሳይ እንደሚሆን ነው እንግዲህ መረጃዎቹ እየገለጹ ያሉት። የሁሉም መለያ ቁጥር በእንግሊዘኛ እና በግዕዝ ፊደል እንዲደረግ ነው እንግዲህ የተደረገ። በእንግሊዘኛ እና በግዕዝ ፊደል ከአሁን ቀደም እንግዲህ የተለያዩ ክልሎች ነበር። አሁን ግን ያ እንደማይኖር ነው። መለያ ቁጥሮችም ሲሄዱ የኢትዮጵያ ካርታ እና በአለም አቀፍ የጸደቀው መለያ ኢቲኤች የሚለው ማለት ነው። እንግዲህ ኢት ወይም ኢቲኤች የሚለውን የመለያ ቁጥር አለም አቀፍ መለያ ነው። ይሄ የትም ቦታ ብትሄዱ ይሄ መለያ ነው ማለት ነው። እንግዲህ በግዕዝ እና በላቲን ነው የሚጠቀሰው። መለያ ቁጥሮቹ አራት ፊደላት እና ሶስት የላቲን ወርዶችን የያዘ ነው። እንግዲህ አራት ቁጥር ነው የሚኖረው ማለት ነው። እንግዲህ አራት ዲጂት ማለት ነው። ሰሌዳው የተሽከርካሪዎችን ባለቤት የሚሰጡትን አገልግሎት ይወስዳል። እንግዲህ ሰሌዳው የተሽከርካሪዎችን አገልግሎት የሚያገለግሉትም የህዝብ ከሆነ እንደዛ ነገር ነው የሚገልጸው። የኤሌክትሪክ መኪኖች ከሆኑ ደግሞ አረንጓዴ ቀለም እንደሚኖራቸው ነው የሚገልጸው። ልዩ መገለጫ የሚፈልግ አካልም ካለ እንደሚስተናገድ ነው እንግዲህ የሚገልጸው። ልዩ ሰሌዳ አይሰጠኝም በራሱ ምርጫ ወይም ከለር ሊሆን ይችላል እንደሚ